እኔ ሚስት ለማግኘት 20 ዓመት ነው የጸለይኩት። አንድ ሴት ለማግኘት 20 ዓመት ነው የጸለይኩት። በምድር ላይ አንድ ሴት ለማግኘት 20 ዓመት የጸለየ ሰው ካለ አምጣልኝ። 1993 ላይ ነው ገና በ10 ዓመት እያለ ነው ጸሎት ጌታ ሆይ የኔ ሚስት ማን ናት ንገር ብዬ ማለት ነው ጸሎት የጀመርኩት። ከዛ እስከ ዛሬ እየጸለይኩ እግዚአብሔር እስካሁን ለኔ አልነገረም ሚስቴ ማን እንደሆነች ማለት ነው። ከዛ በኋላ ምንድነው እግዚአብሔር ለምንድን ነው በቃ ተናገር በይ። አሁን ብዙ ሴቶች ይደውላሉ። በህልሜ አይቻለሁ አንተን ሳገባ ካንተ ጋር ቀለበት ያደርግ ይላሉ ብዙ ሰዎች ይላሉ። እሺ አንቺን ካሳየ እኔን ያሳየ። አሁን እኔ የእግዚአብሔር ፍቃድ ይጠብቃሉ። እግዚአብሔር ማን ቢምሎ እንግዲህ ለአንዱ ካሳየ ለኔም ያሳያላ። ስለዚህ አንዳንዶች አያለው ስለምኑ ጌታው እሺ እነሱ የሚታሳይ ሚስት ማን እንደሆነች እኔን ግለጥ ብዬ ነው። ስለዚህ እግዚአብሔር ማን ነው የኔ ሚስት ማን እንደሆነች እስካሁን እግዚአብሔር አልነገረም እስካሁን ማለት ነው። ስለዚህ ከዛ በኋላ አሁን በቃ ከእግዚአብሔር ጋር ያለው በቃ ከፈለገ ስራ ካልፈለገ የራሱ ጉዳይ ነው። ከዚህ በኋላ ከራሴ በቃ ፈልጌ አመጣለሁ ብዬ በቃ ፍለጋ ወጣሁ። በየፌስቡኩ በየዩቲዩቡ በየቲክቶኩ በቃ የቀረበ ስልክ ሁሉ እዛ ነው ያለው። ሚስት ፍለጋ በቃ የኔ ማን እንደሆነች የኔ ሚስት እንግዲህ ከዚህ በኋላ እግዚአብሔር ተናገር ስል እምቢ ስላለ በቃ እንዳው አንቺ አይተሽ ከሆነ እንዳው ከእግዚአብሔር ትክክለኛ ሰምተሽ ከሆነ እንዳው በቃ በጣም ማን እንደሆንሽ በቃ ማየት ይፈልጋሉ። ባይዘው የኔ ሚስት ማና ምን አይነት ናት? ኢትዮጵያ ነች ያለችው ከኢትዮጵያ ውጭ ነች ያለችው። እኔ ባይዘው እንትን ላይ ብያለሁና የኔ ሚስት ያገኘ ከባድ ሽልማት አዘጋጅቻለሁ ብያለሁ። የኔ ሚስት ለምሳሌ ምርጫ አለክ እና አንተ የምትፈልጋት ሚስት ለምርጫ ያቀረብካት ሚስት ትኖር? እኔ አሁን ያው ብዙዎች መጥተዋል ብያለሁ። እኔ አሁን ዋና ምንድነው የእግዚአብሔር ፍቃድ እጠብቃለሁ። አሁን እግዚአብሔር ከመስመር እንዳልወጣ ብዬ ነው። እሺ ውድ ተመልካቾቻችን ተመልሰን መተናል። ከመለስ ጋር ጥሩ ቆይታ እያደረግን እንገኛለን። ይህ የምትከታተሉት ሎሬት ቲዩብ ነው። ሎሬት ቲዩብን ሼር እና ላይክ፣ ሰብስክራይብ እንዲሁም የደውል ምልክቱን መጫናችሁን እንዳትረሱ። አዳዲስ መልእክቶችን ሁልጊዜ ወደ እናንተ ይዘን እንመጣለን። ዛሬም እንግዲህ እንደተለመደው አሪፍ ሀሳቦችን እያነሳን እንገኛለን ከመለስ ጋር። መለስ እንግዲህ ዩኒክ የሆነ ነገሮችን በማንሳት ወይም ደግሞ በመናገር ሶሻል ሚዲያ ላይ ሰሞኑን እንዳያችሁት እንግዲህ በዚህ ይታወቃል። እንግዲህ እኔም እንዳየሁትና ለኔም ዛሬ የነገረኝ አዳዲስ ነገሮችን ነግሮኛል። በምድር ላይ 102 ዓመት እኖራለሁ እያለ ነው እግዚአብሔር ተናግሮኛል አለ። እንግዲህ እንደገና ደግሞ እግዚአብሔር ለምኖኝ እንጂ የሚያኖረኝ እኔ እግዚአብሔር ለምኜ አልኖርም የሚል ሐሳብ አንስቷል። እንደገና እሱን እንጠይቀዋለን። ሌላው ደግሞ ፀሐይ የሚገርም ነው። ፀሐይ በኔ እጅ ትቆማለች ለስንት ጊዜ እንደሆነ ግን ከሱ እንሰማለን። ምክንያቱም ቀንና ሌሊት ምናምን በቃ በሱ ምክንያት ይፈራ